ይሄ ስልጠና ከዚህ ቀደም ኢትዮጵያ እንዴት ትቀየር፣ በምን መንገድ ነው የምትቀየረው፣ እይታው ምንድነው፣ ራእዩ ምንድነው የሚሉ ጉዳዮች ዋና ጉዳዮች ከዚህ በፊት ሲሰጡ ነው የቆዩት። በእይታ ለውጥ ነው፣ በአስተሳሰብ ለውጥ ነው። ፖለቲካ በአስተሳሰብ በሐሳብ፣ እይታው በሐሳብ፣ እይታው አርቆ በመመልከት በራእይ ነው፣ በህልም ጉልበት ነው ኢትዮጵያ የምትቀየረው የሚል ጠቅላላ የእይታ ጉዳዮችን ሲሰጥ ነው የቆየው። ዘንድሮ እየተሰጠ ያለው ወሳኝ በሆኑና ዋና ዘርፎች ላይ አመራሩ በደንብ ግንዛቤ ይዞ ዲቴሉን ጥልቀት ባለው መንገድ እንዲረዳ የማድረግ ስልጠና ነው የተሰጠ ያለው። ለምሳሌ ይሄ መደመር መንግስት እይታ የዘርፎች እምርታ ነው የሚለው ስልጠናው ሲጀመርና ይሄ ማለት የመጀመሪያውና ወሳኙ በሲዳማ ክልል ስንመለከት 90% በገጠር ነው የሚኖረው ህዝብ። 90% ህዝብ አኗኗሩ ሲቀየር፣ ሁኔታው ሲቀየር፣ ኑሮ ሲቀየር፣ ገጠሩ ሲቀየር ነው በሲዳማም ይሁን እንደ አጠቃላይ በሀገርም ገጠሩ ሲቀየር ነው መቀየር የሚመጣው። አንደኛ ግብአት ነው የሚሆነው፣ ሁለተኛ እዛው ራሱ እንዲቀየር ነው የሚደረገው። ይሄ እንዲቀየር ደግሞ የግብርና እምርታ ይፈልጋል። ስለዚህ የግብርና ለውጥ፣ የግብርና ትራንስፎርሜሽን፣ የግብርና እምርታ የሚባለው እስካሁን በተለያየ ጊዜያት በተለያየ መንግስታት ስርዓቶች ሳይቀየሩ የቆዩ የግብርናን የማዘመን ጉዳይ በእርሻና በእንስሳት ሀብቱ ዘርፍ ላይ እየሰራን ያለነው ሁኔታና እሱ ብቻ ሳይሆን ሀብት ፈጠራ ብቻ ሳይሆን በማህበራዊ ዘርፍ፣ በኢኮኖሚ ዘርፍ፣ በትምህርት፣ በጤና ያኗኗር ዘይቤውን ጨምሮ በገጠር ኮሪደር ገጠርን መቀየር ያስፈልጋል። አጠቃላይ ሁኔታውን እሱን ስንቀይር ገጠርና ከተማ ትስስር፣ ገጠር ላይ ከተማ ኮሪደር ልማት እየሰራን ነው። ገጠር ላይ የገጠር ኮሪደር ልማቱን እየሰራን እዛው ስራ እድል እየፈጠርን አኗኗሩ የተመቸ አኗኗር እንዲኖሩ የስራ እድል እዛው እየተፈጠረ የተሻለ ኑሮ እንዲኖር ገጠርን ማልማት፣ ገጠርን መቀየር የሚል ስልጠና ነው። እንዴት ይቀየራል የሚለውን አስመልክቶ ዝርዝር ሰነድ ነው የቀረበው። በዚህ ላይ ገጠሩ እንዴት እንደሚቀየር እይታ፣ የምናብ እይታ መቼ የት ይደረሳል የሚሉትን በደንብ እንዲያዩ አውቆ አተረርቶ እንዲመሩ መሪዎች እንዲሆኑ ግብርናና ገጠር ልማትን እንዲቀይሩ መሪዎች እንዲሆኑ እይታን እንዲቀይሩ በምናብ እንዲቀይሩ ነገን አሻግሮ አይቶ ዛሬ ላይ ሆኖ ነገ የት እንደሚደረስ አውቆ እንዲመሩ ሊያደርግ የሚችል ስልጠና ነው የተሰጠ ያለው። በዚህ ላይ ዝርዝር እውቀት ያላቸው ሰዎች ይህን እንዲያቀርቡ ውይይትም እንዲያደርጉ በዚህ ውይይት የተሻለ ግንዛቤ እንዲፈጥሩና በምናብ ጉልበት ኢትዮጵያን እንዲቀይሩ ሲዳማን እንዲቀይሩ ሊያደርግ የሚችል ግንዛቤ ፈጥሯል ማለት ነው። አንደኛ ተሳክቷል የምንለው እሱ ነው። ቁጭትም ፈጥሯል። እስከዛሬ የመጣውን በእነሱ ስራና በህዝቡ ጉልበት በመሪነት በመንግስት በመደመር መንግስት እይታ የተቀየሩ ጉዳዮችን ያነሳሉ። በየአካባቢ የነበረውን ልምድ ያነሱ ነበር። በቀረው ጉዳይ ላይ ደግሞ በጣም ይቆጫሉ። ስለዚህ ይሄ ተሳካ ነው ብለን የወሰድነው። ከዛ የቀጠለው የከተማ ልማቱ ነው። ከተማና ገጠር ሳይተሳሰርና ሁለቱ ተያይዞ ካለሙ ከተማ ለነዋሪዎቹ ምቹ፣ ጽዱ፣ ሰው የሚዝናናበት በጣም የተመቸ አካባቢ መሆን እንዲችል ለኑሮ ውድነቱ በሚሆን ጉዳይ ገጠርና ከተማ ተሳስሮ ነው እንዲለማ እየተፈለገ ያለው። እነዛ እንዴት ነው የምናስተሳስረው? እንዴት ኑሮ ውድነቱን መቀነስ ይቻላል? የተመቸ አካባቢ እንዴት ማድረግ፣ ደስተኛ ኑሮ ሰው እንዲኖር እንዴት ማድረግ ይቻላል በሚሉ ጉዳዮች ላይ ዝርዝር እውቀት ነው ለማስጨበጥ የተሞከረው። የሀገራት ተሞክሮችም ጭምር ቀርቧል። በዚህም ላይ በከተማና በገጠር ትስስር ላይ ገጠርን ትራንስፎርም ማድረግ፣ ከተማን ትራንስፎርም ማድረግ እንዴት ይቻላል የሚሉ ጉዳዮችን ግንዛቤ እንዲያዩ፣ በምናብ እንዲመለከቱ፣ በምናብ እንዲቀየሩ ማድረግ የሚያስችል ስልጠና ተሰጥቷቸው በዚህም የተሻለ ግንዛቤ ፈጥሯል። እስካሁን የነበረውና የተመራበትን መንገድ የመጣውን ለውጡና ውጤቱን ተሞክሮ መቅሰም ችሏል። ቀጥሎ በምናብ እንዴት እንደሚቀየርና የት ሊደረስ እየታሰበ እንደሆነም ተረድቷል። ከዚህ ተነስተው በቁጭት ይህንን ለማሳካት መነሳሳት ተፈጥሯል ማለት ነው። ሁለተኛው በከተማም፣ ሶስተኛ የቱሪዝም ዘርፉ ነው።
ቱሪዝም ዘርፉ ያለን ኢትዮጵያን ለማስተሳሰር ትውልድን ለመቀየር ሀገርን ለመገንባት ለማስተሳሰር አንዱ ጋር መጥቶ ያየው ለምሳሌ ከአማራ ክልል መጥቶ ሲዳማ ላይ ቱሪዝሙን ሲያይ የኔ ሀገር ነው ከዚህ ሄዶ አማራ ክልል ሲሄድ በኔ ሀገር ላይ ይሄ አለ። ስለዚህ ትስስሩ ነው የሚፈጠረው ሀገር የሚገነባበት መሳሪያ እንዲሆን ነው እየተፈለገ ያለው። ሀብትም ይፈጥራል ሀገርም ይገነባል። በዚህ መንገድ እንዲረዱት የማድረግ ሀገሩን ማወቅ ሀገሩን መገንባት ለሀገር ሀብት ማምጣት መዳረሻዎችን መፍጠር በሚሉ ጉዳዮች ላይ ሰፊ ግንዛቤ እንዲያገኙ ነው የተደረገው። አንዱ ሀገረ መንግስት ግንባታና ብሔረ መንግስት ግንባታ የሚባለው በአስተሳሰብ ነው። በአስተሳሰብ በሁሉም አካባቢ ያለው የኔ ነው የሚል አስተሳሰብ እንዲፈጠር ጭምር የቱሪዝም ዘርፉ ትልቅ ፋይዳ እንዳለው እንዲረዱት የማድረግ ስራ ነው የተሰራውና ይሄ ጥሩ ግንዛቤ ነው የተፈጠረው። በሲዳማ አካባቢ ሲመጣ ደግሞ የሰላም አካባቢ ነው። ሰላም ደግሞ ለቱሪዝም በጣም ይመቻል፣ ለኢንዱስትሪ በጣም ይመቻል። ስለዚህ ይሄን ሰላም ተጠቅመን ኢንዱስትሪውን መሳብ እንዲቻል ቱሪዝምን መሳብ እንዲቻል አንድ ቦታ የመጣው ሐዋሳ ላይ መጥቶ ሐዋሳ ላይ ብቻ መቅረት ሳይሆን ሲዳማን በሙሉ ዞሮ አንድ ቀን ሊቆይ መጥቶ ከሆነ 15 ቀን ቆይቶ ከዚህ እዚህ ብቻ አይደለም ወደ ደቡብ ክልል ሄዶ ወደ ጌዲዮ ሄዶ ወደ ወላይታ ሄዶ ወደ ጉራጌ ሄዶ ኢትዮጵያን ጎብኝቶ ዞሮ ማስተሳሰር እንዲቻል ማቆየት የሚያስችል ለአይን የሚያስጎመጅ ነገር መፍጠር መዳረሻዎችን መፍጠር እንዴት ይቻላል የሚሉ ጉዳዮች ላይ በደንብ ግንዛቤ አግኝተውታል ማለት ነው። አራተኛው ኢንዱስትሪ ነው። እነዚህ በሙሉ ኢንዱስትሪ ናቸው። ግብርናም ኢንዱስትሪ ነው፣ ቱሪዝምም ኢንዱስትሪ ነው፣ ከተማም ኢንዱስትሪ ነው፣ በሙሉ ኢንዱስትሪ ናቸው። ስለዚህ እነዚህ አራቱን ኢንዱስትሪዎች እንዴት መፍጠር ይቻላልና እንዴት ይመራ የሚሉ ጉዳዮች ላይ ግንዛቤ እንዲያገኙ ነው የተደረገው። ቁጭት ተፈጥሯል፣ ንሳት ተፈጥሯል። ይሄ ስልጠና እስከ ታች ድረስ ይወርዳል። ህዝቡ ካገዘ በጋራ መቆም ከተቻለ ተሞክሮቹም በአራቱ ቶፒኮች ላይ የየሀገራት ተሞክሮም መጥቷል። ስለዚህ በምናብ ሰው አይቶታል፣ ተቆጭቷል። ከዚህ በላይ መስራት አለብን ብሏል። ተሞክሮ እንዴት ለተቀየሩ ሀገራዎች እንዴት እንደተቀየሩ ሰልጥኗል። ስለዚህ ሀገራችንን ለመቀየር ዝግጁ የሆኑ አመራሮች ተፈጥሯል። ስልጠናው ግቡን መጥቷል ብለን ነው ያየነው። የበለጠ ደግሞ በተግባር ላይ በጋራ የምናየው ነው የሚሆነው። በአጠቃላይ የተሳካ ስልጠና እየተሰጠ ነው ያለው የሚለውን ነገር ለማንሳት ነው። አመሰግናለሁ።